ዛሬ ቪዲዮ የውጫዊ ግምገማዎችን ዘርዘር ባለ መልኩ እናያለን። ውጫዊ ግምገማዎች ማለት ከቡና አካላዊ ይዘት ወይም ደግሞ ጣዕም ውጭ ያሉ ነገር ግን ለቡና ዋጋ ትልቅ አስተዋጽኦ የሚያደርጉ መረጃዎች ማለት ነው። እነዚህም የሚከተሉትን ያካትታሉ። የመጀመሪያው መነሻ ቦታና አምራች። ይሄ መረጃ ቡናው የት እንደበቀለና ማን እንዳመረተው የሚያሳይ ነው። ሁለተኛ የቡና ዝርያና የዝግጅት ሂደት፣ ለምሳሌ ታጥቦ የተዘጋጀ ወሽድ ወይም ደግሞ በተፈጥሮ የደረቀ ናቹራል መሆኑን መለየት። ሶስተኛው የምስክር ወረቀቶች እንደ ኦርጋኒክ ወይም ደግሞ ፍትሐዊ ንግድ ያሉ መለያዎች ማለት ነው። አራተኛ ደግሞ ታሪክና ተከታታይነት፣ የቡናው ታሪክና ከየት እንደመጣ በግልጽ የሚታወቁ እነዚህ መረጃዎች የቡናውን ጣዕም በቀጥታ ባይቀይሩ በገበያ ውስጥ ያለውን ተፈላጊነትና ዋጋ ግን በእጅጉ መወሰን ይችላሉ። ቀደም ባሉት የቡና መቅመስ ስርዓቶች እነዚህ መረጃዎች ፎርሙ ላይ በግልጽ አይሰፍሩም ነበር። አዲሱ አሰራር ግን እነዚህን መረጃዎች በስርዓት እንዲመዘገቡ ያደርጋል። ይህ ግምገማ እነዚህ መረጃዎች አይመስልም ወይም ነጥብ አይሰጥም፣ ይልቁኑ መረጃዎቹን በግልጽ ያስቀምጣል። ይህም ገዢዎችና ሻጮች እንደየፍላጎታቸው ውሳኔ እንዲሰጡ ያደርጋቸዋል። ሲቀጥል በቡናው ንግድ ሰንሰለት ውስጥ ፍትሐዊ የዋጋ ክፍፍል እንዲኖርና ግልጽነት እንዲሰፍን ያደርጋል። በመጨረሻ ቡና መጠጥ ብቻ ሳይሆን በሰዎች በቦታዎችና በሂደቶች የሚፈጠር ውጤት መሆኑ እውቅና ይሰጣል። አራቱን የምዘና አይነቶች የአካል፣ የመግለጫ፣ የስሜት ምላሽና ውጫዊ መረጃዎች በአንድ ላይ በመጠቀም የቡና ዋጋ ግምገማ ስለ ቡናው ጥራትና ዋጋ እጅግ ጥራት ያለውና የተሟላ ምስል ይሰጠናል።